አይሾስፒድ ወይንም በትክክለኛ ስሙ ዳረን ዋትኪንስ ጁኒየር ኦሂዮ ከተማ እንደ አውሮፓውያን አቆጣጠር በ2005 ዓ.ም ተወለደ። አመናችሁም አላመናችሁም ዳረን ዋትኪንስ ጁኒየር እንዳሁኑ ሳይሆን ዝምተኛ ነበር። እንደ አውሮፓውያን አቆጣጠር በ2016 ማለትም በ11 ዓመቱ የኤንቢኤ፣ ፊፋ እና ኮል ኦፍ ዲዩቲ ጌሞችን በመጫወት ላይቭ ስትሪም ጀመረ። ቻናሉንም ስም እንዲሁ ስለተመቸው ብቻ አይሾስፒድ አለው። የአይሾስፒድ ስኬትን እዚህ ጋር ይጀምራል። በሩን ዘግቶ ብዙ ሰዎች የሚመለከቱት ይመስል እንደ እብድ እየጮኸ ስትሪሙን ቀጠለ። ነገር ግን ምንም ተመልካች የለም። አንዳንዴም ጓደኞቹ ሙድ ለመያዝ ይገባሉ። እሱም ምንም ተመልካች ባያገኝም ስራውን ቀጠለ። ነገር ግን በሚገርም ሁኔታ ከጌሙ ይልቅ ሲሸነፍና ሲያሸንፍ የሚያሳያቸው ሪአክሽኖች ብዙ ተመልካቾችን ሳበለት። ተመልካቾችም ሲጮህና የመሰለውን ሁሉ ሲናገር አጫጭር ቪዲዮዎችን በቲክቶክም ሆነ በሌሎች ሶሻል ሚዲያዎች መፖሰት ጀመሩ። እነዚህም ቪዲዮዎች ተአምር በሚመስል መልኩ በአጭር ጊዜ በሺዎች በሚሊዮኖች የሚቆጠሩ ተመልካቾችን አስገኙለት። እነዚህ የእብደት የሚመስሉ ቪዲዮዎች በጣም የሚያደንቀውን ክርስቲያኖ ሮናልዶን ከማግኘት ጀምሮ እጅግ ገናና ስምን እስከ መገንባት አደረሱት። ዳረን ዋትኪንስም በዚህ አላበቃም። ፋይት ቱ ዊን፣ ወርልድ ካፕ፣ ባይላር እንዲሁም ሃየር የተሰኙ ሙዚቃዎችን ሰራ። ከነዚህ ሙዚቃዎችም መካከል ወርልድ ካፕ የተሰኘው ሙዚቃው በብዙዎቹ ዘንድ ተቀባይነትን አገኘ። አመናችሁም አላመናችሁም ወደዳችሁም ጠላችሁም አይሾስፒድ እብደት የሚመስለውን ባህሪውን ወደ ብዙ ሚሊዮኖች የቀየረ የምንጊዜ ምርጥ ስትሪመር ነው።